ሰላም እንዴት ናችሁ ተማሪዎች? ዛሬ በዚህ ቪዲዮ የምንመለከተው የ2017 የባዮሎጂ ብሔራዊ ፈተናው ማለትም የናሽናል ኤግዛም የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄዎችን እንመለከታለን። ፈተናውን ጀስት ዝም ብለን መልሱን ብቻ መናገር ሳይሆን እያንዳንዱ ጥያቄዎችን በዲቴል በዝርዝር ከማብራሪያ ጋር ከኤክስፕላኔሽን ጋር ለማየት እንሞክራለን። በዚህ ቪዲዮ በተለይም ለኢንትራንስ ለምትዘጋጁ ልጆች ባዮሎጂ ላይ ከፍተኛ ውጤት ለማምጣት ለምትፈልጉ ተማሪዎች በደንብ እንዲረዳችሁ በዛ መልኩ ያዘጋጀንላችሁ ጥያቄዎች ናቸው። በዛሬው ቪዲዮ በዋናነት የምናያቸው ዋና ነጥብ ብዙ ጊዜ ፈተና ላይ ሊያደናግሩ የሚችሏቸው ጥያቄዎችን በተለየ መልኩ ለማየት እንሞክራለን። እንዴት የተሳሳቱ ምርጫዎች ላይ እንዴት ደስ የፈተና ትሪኮችንም ጨምሮ በቀላሉ እንዴት መስራት እንደሚችሉ አብረን እናያለን። በየአመቱ ደግሞ የሚቀሩ ዋና ሜን ቶፒኮች አሉ። ምንጊዜም የማይቀሩ በባዮሎጂ ፈተና ላይ የማይቀሩ ቶፒኮች እነሱንም የምናነሳ ይሆናል። ኤዱኬሽናል አሰስመንት ኤንድ ኤግዛሚኔሽን ሰርቪስ EAES ኢትዮጵያን ሴኮንደሪ ስኩል ሊቪንግ ሰርቲፊኬት ኤግዛሚኔሽን ባዮሎጂ ሰኔ 2017 ላይ አምና ማለት ነው የተፈተኗቸው ጥያቄዎች ናቸው። የጥያቄዎቹ ብዛት 100 ናቸው። ሳብጀክት ኮድ 6 ነው። 2 ሰዓት ተኩል ሰጣው። ኩሌት ኮዱ አሁን ለምንሰራው ጥያቄ 351 ነው። መጀመሪያው ወደ ጥያቄው ከመሄዳችን በፊት በዚህ ቻናል አዲስ የሆናችሁ ልጆች ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም የደውል ምልክት በመጫን እንዳትረሱ። የፈተና ጋር የተያዙ ፈተና ጥያቄዎችን በተከታታይ እንዲደርሳችሁ ከዛ ጋር የተለያዩ ትምህርቶችን በተከታታይ በዚህ ቻናል አፕሎድ ስለምናደርግላችሁ እነሱን መከታተል እንዳትረሱ። ቀጥታ ወደ ጥያቄዎቹ እንገባለን። በተጨማሪም ተማሪዎች የፒዲኤፉን የምትፈልጉ ከሆነ በዚህኛው የቴሌግራም ሴክሽን ገብታችሁ ወይም ኮሜንት ስር ባለው በዚህኛው ኢትዮ ማትሪክ 2018 ኢትዮ ማትሪክ በሚለው የቴሌግራም ሴክሽን ወይም በዚህኛው ሊንክ ሰርች ማድረግ ትችላላችሁ። ኮሜንት ላይ ባለው ማለት ነው። እዛ ላይ ገብታችሁ ፒዲኤፉን ዳውንሎድ ማድረግ ትችላላችሁ። እዛ ወረቀቱ ብለርድ ስለነበረ ወደ ፒዲኤፍ ቀይሬው ነው። ቴሌግራም ላይ ታገኛላችሁ። እዛ ላይ ገብታችሁ ዳውንሎድ ማድረግ ትችላላችሁ ፒዲኤፍ። ቀጥታ ወደ ጥያቄዎቹ እንግባ። ኦኬ እሺ፣ ወደ ጥያቄዎቹ ስንገባ the first question, which one of the following Ethiopian biological research institute is known for housing a major gene bank in Africa? A. Addis Ababa University Biology Department. B. Institute of Biodiversity Conservation. C. Aklilu Lama Institute of Pathobiology. D. Armer Hansen Research Institute. ተማሪዎች እናንተ ቪዲዮን ፖዝ አድርጋችሁ ቀርባችሁ ጥያቄውን ለመስራት ሞክሩ። ከዛ በኋላ የኔን መልስ ታያላችሁ ማለት ነው። 1 ሰከንድ ሰጣችኋለሁ። ቀጥላችሁ እናንተ ከኔ የምሰራው መልስ ጋር ኮምፔር ታደርጋላችሁ የራሳችሁን መልስ። የመጀመሪያው ጥያቄ ትክክለኛው which one of the following Ethiopian Biological Research Institute is known for housing a major gene bank in Africa? የሚለው ትክክለኛ መልስ B. Institute of Biodiversity የባንጎት የኢትዮጵያ ባዮዳይቨርሲቲ የብዝሃ ሕይወት ኢንስቲትዩት ተብሎ የሚጠራው በፊት ላይ ፕላንት ጄኔቲክ ሪሶርስ ሴንተር ነበር የሚባለው። ይህ ተቋም በዋነኛነት የኢትዮጵያን የፕላንት አኒማል እጽዋት፣ እንስሳት እንደዚህ ማይክሮ ኦርጋኒዝሞችን የእነሱን ስፔሻል ዝርያዎቻቸውን ኮንሰርቭ ወይም የመጠበቅ ትልቅ ሪስፖንሲቢሊቲ ያለው ትልቅ ተቋም ነው ማለት ነው። ኢንስቲትዩት ኦፍ ባዮዳይቨርሲቲ ኮንሰርቬሽን። Question number 2, a grade 12 student marked 2 dots close to each other using a pen on a piece of paper and observed them under a microscope. The 2 dots appeared well separated under the microscope. This was due to A. Resolution, B. Magnification,
ሲስቲን፣ ዲ ማውንቲንግ። አንድ ጥያቄ ምንድነው? አንድ የግሬድ 12 የ12ኛ ክፍል ተማሪ በአንድ ወረቀት ላይ በስክሪፕቶ 2 ፖይንቶችን ወይም 2 በጣም የተቀራረቡ ነጥቦችን ምልክት ካደረገ በኋላ በማይክሮስኮፕ ያያቸዋል ወይም በማይክሮስኮፕ ተመለከታቸው። ከዛ በኋላ በማይክሮስኮፕ አሁን ጥያቄው በማይክሮስኮፕ ሲታዩ 2 ነጥቦች በግልጽ ወይም ተለይተው በደንብ እንዲታዩ አድርጓል። ይሄ እንዲሆን ያስቻለው ወይም ይሄ ሊሆን የቻለው በማይክሮስኮፑ በምን ምክንያት ነው? ወይም ምንድነው እነዚህ 2 ነጥቦች ግልጽ ሆነው ተለይተው እንዲታዩ ያደርገው በማይክሮስኮፑ በምን ምክንያት ነው? ጥያቄው one of the most common ከሆኑ ጥያቄዎች ኢንትራንስ ላይ ይሄ ጥያቄ ነው። ትክክለኛ መልስ የሚሆነው የትኛው ነው? ሪዞሉሽን ነው። የሪዞሉሽን ወይም አቢሊቲ ቱ አንድ ነገር ዲስቲንግዊሽ 2 ኦብጀክቶችን ወይም ለመለየት በማይክሮስኮፕ እንትኖት በ2 ፖይንቶች ወይም 2 ነጥቦች መካከል ያለውን ልዩነት ልንለይ ወይም ዲስቲንግዊሽ ልናደርግ የሚያስችለን የማይክሮስኮፕ አቅም ነው ሪዞሉሽን። 2 ተቀራራቢ ነጥቦችን ለይቶ የሚያሳየን ወይም ግልጽ አድርጎ እንድንለይ የሚያስደርግ። ሁልጊዜም ማግኒፊኬሽን እና ሪዞሉሽን ብዙ ጊዜ ኮመን ናቸው። ወይም እንደዚህ በምሳሌ ወይም ቀጥታ ዲፊኒሽናቸውን እንድትጠይቁ ማግኒፊኬሽን ምንለው ወይ ማግኒፊኬሽን ትጠይቃላችሁ ወይ ሪዞሉሽን። ይሄ ኮመን ጥያቄ ነው ብዙ ጊዜ ፈተና ላይ። ማግኒፊኬሽን የምንለው አንድን ነገር መጠኑን አግዝፎ ማሳየት ብቻ ነው። ሪዞሉሽን ደግሞ እነዛን በደንብ ለይተን እንድናይ ዲቴሉ እንድናውቅ የሚያስችለን። ስለዚህ አሁን በተማሪው ነጥቦችን ተቀራርበው እንዲታዩ በግልጽ እንዲታዩ ያስቻለው ሪዞሉሽን ዝቅተኛ ከሆነ በደንብ ለይተን ማየት አንችልም ማለት ነው። አይ ቲንክ ክሊር ነው። ይሄ ጥያቄ ብዙ ጊዜ ኢንትራንስ ላይ ኮመን ከሆኑ ጥያቄዎች ውስጥ አንደኛው ነው። question number 3 from the following alternatives select the common features that are formed both in animal and features that are found both in animal and plant cell ነው የሚለን። በሁለቱም የጋራ ፊቸር የሆኑ ኮመን ፊቸር የሆኑ ኦርጋኔሎች ነው የተጠየቀን። ሴል ሜምብሬን፣ ኒውክሊየስ፣ ሳይቶፕላዝም፣ ላይሶዞም፣ ጎልጂ አፓራተስ። ቢ ሴል ሜምብሬን፣ ኒውክሊየስ፣ ሳይቶፕላዝም፣ ማይቶኮንድሪያ፣ ኢንዶፕላዝሚክ ሬቲኩለም ወይም ኢአር የምንለው ማለት ነው። ሲ ሴል ሜምብሬን፣ ኒውክሊየስ፣ ሳይቶፕላዝም፣ ክሎሮፕላስት፣ ጎልጂ አፓራተስ። ዲ ሴል ሜምብሬን፣ ኒውክሊየስ፣ ሳይቶፕላዝም፣ ላርጅ ቫኪዩል ኤንድ ጎልጂ አፓራተስ ይለናል። ኮመን ከነዚህ ውስጥ በእንስሳትም በአኒማል ሴልም በፕላንት ሴልም ኮመን ፊቸር ወይም የጋራ የሚያደርጉ ኦርጋኔሎች ከነዚህ ውስጥ ኦብቪየስሊ ቢ ላይ ያለው ነገር ሴል ሜምብሬን ነው። ሁለቱም የእንትንም ፕላንት ሴልም አኒማል ሴልም ዩካሪዮቲክ ሴሎች ናቸው። ሴል ሜምብሬን በሁለቱም አለ። የውጭኛው የሴሉ የውጭኛው ክፍል ማለት ነው። ኒውክሊየስ ያው ዲኤንኤ የሚገኝበት ዋናው ወይም ብሬኑ የሴሉ ዋናው ክፍል ነው። ሌላው ሳይቶፕላዝም ወይም ኦርጋኔሎች የሚገኙበት እንደ ምንድነው ጄሊ ላይክ ስትራክቸር ይሄ ፈሳሽ አይነት ስትራክቸር ያለው ነው። ሌላው ማይቶኮንድሪያ ነው። ፓወር ሃውስ የምንለው ወይም ዋናው የኃይል መገኛው እዛ ነው ማይቶኮንድሪያ። ኢንዶፕላዝሚክ ሬቲኩለምም እንደዚሁ ፕሮቲኖች፣ ሊፒዶች የሚመረቱበት ፓርት ነው። አሁን ሌሎች ምርጫዎች ላይ ሳይቶፕላዝም ምናምን ክሎሮፕላስት በሴል ዎል ምናምን በእጽዋት ብቻ ነው የሚገኝ። ሴል ዎልም ኤም ላይ ሳይቶፕላዝም አለ። ሴል ሜምብሬን፣ ኒውክሊየስ፣ ላይሶዞም፣ ጎልጂ አፓራተስ። ቢ ላይ ቢ ነው ሁሉንም ኮመን ሊሆን የሚችለው። ሴል ሜምብሬን ሲም አይሆንም። ዲም
አይሆንም። ሴል ሜምብሬን ኒውክለስ፣ ሳይቶፕላዝም፣ ማይቶኮንድሪያ፣ ኢንዶፕላዝም፣ ሬቲኩለም እነዚህ ናቸው። በሁለቱም የሆነ ሰው ለድምጽ Question number 4. A biology teacher grouped his students into two groups in the ordered group. The first group, or group 1, to place a slice of potato in hypertonic solution, and the group 2 in hypotonic solution. What will happen to the potato slice in group 1 and the group 2? For group 1, the potato slice will be A, turgid. Well, for group 2 it will be flaccid. B, hemolyzed. Well, for group 2 it will be flaccid. C, flaccid. Well, for group 2 it will be turgid. D, turgid. Well, for group 2 there will be no change. ምንድነው ጥያቄው? የባዮሎጂ ቲቸር ወይም የባዮሎጂ መምህር ተማሪዎች በሁለት ቡድን በግሩፕ 1 እና ግሩፕ 2 ብሎ ይከፋፍላቸዋል። ከዛ በኋላ ፖታቶ ወይም የድንች ስላይስ ወይም የተቆረጠውን ፓርት ማለት ነው። አንደኛው በሃይፐርቶኒክ በሆነ ሶሉሽን ውስጥ ያደርጋል። ሌላኛው በግሩፕ 2 ላይ ደግሞ ሃይፖቶኒክ በሆነ ሶሉሽን ውስጥ እንዲያስቀምጡ ያዛቸዋል። ሶ በግሩፕ 1 እና በግሩፕ 2 ድንቾች ላይ ምን ይፈጠራል ነው እና the potato slice will be ለግሩፕ 1 ደግሞ ቀጥታ ለግሩፕ 1 ምን ይሆነ ነው ጥያቄ የሚለው። flaccid ነው የሚሆነው ግሩፕ 1 because ግሩፕ 1 ሃይፐርቶኒክ የሳልት ወይም ጨው ወይም ኦር ሱገር መጠኑ ከፍተኛ በሆነ እንትን ውስጥ ሲቀመጥ ሶሉሽን ውስጥ ሲቀመጥ ውሃው ከሴሉ ወጥቶ ወደ ውጭ ነው የሚፈሰው። በፍላሲድ ይሆናል ማለት ፍላሲድ ይሆናል። በሃይፖቶኒክ ሶሉሽን ላይ ደግሞ ንጹህ ውሃ ውስጥ ላይ በሚቀመጥ ጊዜ ውሃው ወደ ሴሉ ውስጥ ነው የሚገባው። በዛ ምክንያት ተርጂድ ነው የሚሆነው። ግሩፕ 2 ተርጂድ ነው የሚሆነው። ግሩፕ 1 ፍላሲድ ማለት ተርጂድ ማለት ግሩፕ ሃይፖቶኒክ ሲሆን ተርጂድ ነው የሚሆነው። እንትን ይወጠራል ማለት ነው ሴሉ። ፍላሲድ ደግሞ ይሄው እንትን ማለት መጨማደድ ወይም ሜቢ ፒክቸሩን ካያችሁ ፍላሲድ ማለት የሆነ መኮማተር ወይም መጨማደድ አይነት ነገር የሚሆነው ለሃይፐርቶኒክ ሶሉሽኑ። ለሃይፖቶኒክ ሶሉሽኑ ደግሞ ተርጂድ ይሆናል ይወጠራል ማለት ነው። ዳን ተርጂድ ሲ ትክክለኛ መልስ ይሆናል ማለት ነው። A man eats only vegetables, beans, banana and orange for 1 week continuously in his lunch and dinner. For this man, what nutrients are most likely missed in his meal to be a balanced diet? A, carbohydrates. B, lipids. C, proteins. D, minerals. ተማሪዎች እናንተ ቪዲዮን ፖስት አድርጉና ጽፋችሁ ቅድም እንዳልኳችሁ ለመስራት ትሞክራላችሁ። ምንድነው ጥያቄው? አንድ ሰው ሰንበዲ ለአንድ ሳምንት ያህል ለምሳና ለእራቱ አትክልቶችን፣ ቬጂቴብሎችን፣ ባቄላ የመሳሰሉ ቢንስ፣ ባናና እና ኦሬንጅ ብቻ ነው የሚመገበው ማለት ነው። ለዚህ ሰውዬ ምግቡ ባላንስድ ዳይት ወይም የተመጣጠነ ምግብ እንዲሆን ባላንስድ ዳይት እንዲሆን ምን አይነት እንትኖች ናቸው የሚጎሉት? ምን አይነት ምግቦች ወይም ምን አይነት ኒውትሪየንቶች ምን አይነት ንጥረ ነገሮች ቢካተቱ ወይም ምን ይቀሩታል ነው ለባላንስድ ዳይት? ከነዚህ ኒውትሪየንቶች ምንድነው የሚቀረው? ቢ ሊፒድስ አይደለ? ምክንያቱም በባቄላ የሚበላ ከሆነ ፕሮቲን አለው።
ፍራፍሬዎችን፣ ቬጅቴብሎችን ምናምን የሚበላ ከሆነ ካርቦሃይድሬቶችን፣ ቪታሚኖችን፣ ሚኒራሎችን ምናምን ከዛ ያገኛል። በሌላ ደግሞ እነዚህን ሲጠቀም አሁን ሲግኒፊካንትሊ በቂ ያልሆነ እንትን የሚገኘው ወይም በበቂ ሁኔታ እዚህ እንትን ውስጥ የሌለው ኒውትሪየንት ምንድነው? ሊፒድስ ወይም ሊፒድስ ለሰውነታችን ሆርሞን ምናምን እንዲያመነጭ ከፍተኛ ኤነርጂዎችን ስቶር ሆኖ የሚቀመጡት በሊፒድ ነው። ስለዚህ በቂ የሆነ ሊፒድ የላቸውም እነዚህ ምግቦች። ሊፒድ ያለው ምግብ ያስፈልገዋል ለባላንስ ዳይት ማለት ነው። which one ስድስተኛው which of the following is correct about the process of digestion or absorption of food in the small intestine? A proteins are converted into amino acids by the action of hydrochloric acid and the amylase. B. Bile emulsifies fats to increase the surface area to make it easier for lipase. C. Water is reabsorbed into the small intestine and the metabolic waste are exerted. D. Glucose and the non-hydrolyzed starch molecules are absorbed through the lastin. Which of the following correct about the process of digestion? ወይ ይሄ ስሞል ኢንተስታይን በትንሹ አንጀት ውስጥ የሚከናወነውን የዳይጀሽን ፕሮሰስ ወይም የምግብ የመፈጨት ሂደት ጋር የተያዘ ጥያቄ ነው። ምንድን ነው የሚሆነው? ትክክለኛ መልስ ቢ ነው። Bile emulsifies fats to increase the surface area to make it easier for lipase የሚለው ባይል ወይም ሐሞት የሚባለው እዚህ እንትናችን አካባቢ በጉበት አካባቢ ተመርቶ በእንትን የራሱ ከረጢት አለው ሐሞት እንትን የሚባልበት እዛ ውስጥ ይከማችና በዋነኛነት ትልቁ ስራ የባይል ይሄ ፋት ያላቸውን ቅባት የያዙ እንትኖችን ትንሽ ጠብታዎችን እንትን በማለት ኢሙሊሲፋይ ምንድነው እንዲሰባበሩ ማለት ወይም እንዲደቁ ያደርጋል ማለት ነው። የቅባታማ የሆኑ ያን እንትን የሚለው ኢንዛይም ደግሞ ሊፔዝ ቅባቱን በቀላሉ እንትን ያደርገውና ብሬክ ያደርገውና የሰርፈስ ኤሪያውን ይጨምራል ማለት ነው። ባይል ኢሙሊሲፋይስ ፋት ቱ ኢንክሪዝ ይሄ ዳይሬክት የሆነ የባይል ትልቁ ፈንክሽን ወይም አገልግሎቱ ነው ማለት ነው። ይሄን ስለዚህ ትክክለኛ መልስ ቢ ይሆናል። Question number 7. In an experiment, students want to improve the enzymatic digestion begins in the mouth using certain chewed food coated with their own saliva in order to get a positive result for their experiment. What type of food sample and the testing solution should be? Should the student use A. potato in the iodine solution, B. meat in the bending solution, C. fish in the sodium hydroxide solution, D. bread in the copper sulfate solution? ምንድነው ኤክስፐሪመንቱ? በአንድ ኤክስፐሪመንት ላይ ተማሪዎች ሳሊቫ ምንድነው ኤክስፐሪመንቱ? ተማሪዎች ምራቃቸውን በምራቅ እንትን የሆነ የተላወሰ ምግብን በመጠቀም የፉድ ዳይጀሽን ወይም የምግብ መፈጨት በኢንዛይም አማካኝነት በአፍ ውስጥ
የሚጀምረው እዛ እንደሆነ በአፍ ውስጥ እንደሚጀምር ማረጋገጥ ነው ዋናው የኤክስፐሪመንቱ። ለሙከራቸው ደግሞ የተሻለ ፖዚቲቭ ሪዛልት እንዲመጣ ፖዚቲቭ ሪዛልት ለማግኘት ተማሪዎቹ ምን አይነት ምግብ እንትኖች ሳምፕል ወይም ምግብ ናሙናዎችን ቴስቲንግ ሶሉሽኖችን መጠቀም አለባቸው ነው ጥያቄው። ኦብቪየስሊ ትክክለኛ መልስ የሚሆነው ማን ነው? ምንና ምንድን ነው? ኤ potato in the iodine solution, B meat in the bending solution, C fish in the sodium hydroxide, D bread in the copper sulfate solution የሚለን ኤ ነው ትክክለኛ መልስ የሚሆነው። ኤ ፖታቶ እና አዮዲን ሶሉሽን ነው። በሳሊቫ ወይም ሳሊቫ ምንን ይዟል? ኢንዛይም አሚሌዝ የሚባለው ኢንዛይም ይዟል። ያ ኢንዛይም ደግሞ ስታርች ወደ ሱካር የሚለወጥ ነው። ስታርችን ወደ ሱካር ወይም ሱገር የሚለወጥ ነው። እዛ ፖታቶ ደግሞ በድንች ውስጥ ደግሞ ከፍተኛ ስታርች አለ። ያን የያዘ ምግብ ስለሆነ ሞር የተሻለው እንትን የሚሆነው ፖታቶ እና አዮዲን ሶሉሽን የሚለው ኤ ትክክለኛ መልስ ይሆናል። Number 8, compared to the inhaled air, what are the percentage of nitrogen, oxygen, carbon dioxide gases in exhaled air respectively? A 80%, 60% and 4%, B 80%, 4%, like 60%, 16%, C 16%, 4% and 80%, D 4%, 16% and 80%. ኦኬ ስምንተኛ ጥያቄ just compare to the inhaled air የምንተነፍሰው ማለትም ወደ ውስጣችን የምንተነፍሰው ወይ ወደ ውስጥ የምናስገባው ነው ወደ ውጭ የምናወጣው የአየር መካከል ያለውን just comparison ወይም ልዩነቱን ነው የሚጠይቀን። ትክክለኛ መልስ የሚሆነው ኤ ነው አይደል? because የምንተነፍሰው አየር ለምሳሌ ናይትሮጂን respectively ነው። ናይትሮጂን አንደኛ፣ ቀጥሎ ኦክሲጂን፣ ከዛ ካርቦን እና ናይትሮጂን በሰውነታችን ውስጥ እንትን አንለውም አንጠቀመው። አብዛኛው approximately ከ78 ወደ 80% አካባቢ ነው ሳይቀየር ምንም ጥቅም ላይ ስለማይውል ወደ ውጭ ነው ይወጣል ማለት ነው። ስለዚህ 80% ነው የሚሆነው ናይትሮጂን። ኦክሲጂን ነው ቀጥሎ፣ ከናይትሮጂን ቀጥሎ ኦክሲጂን ደግሞ ለሴላችን የተለያዩ ፈንክሽኖች ማለትም የኦክሲጂን መጠን ዲክሪዝ ያደርጋል ለሴል ፈንክሽን እንዲያደርግ ወይም ለሴላችን ስለሚጠቀመው በሬስፓይሬሽን ምናምን ወደ 21% እናስገባለን፣ ወደ 16% አካባቢውን ደግሞ እናስወጣለን። ሶስተኛ ካርቦን ዳይኦክሳይድ ደግሞ ካርቦን ዳይኦክሳይድ የመጠኑ ይጨምራል። ያው እንደ ቆሻሻ ወይም እንደ ዌስት ፕሮዳክት ስለሆነ ከኦልሞስት አፕሮክሲሜትሊ ወደ 0.04 አካባቢ ነው ወደ ውስጥ የሚገባው። በተቃራኒው ደግሞ ወደ 4% አካባቢ የሚሆነው ኤክሴል ይወጣል ማለት ነው። ትክክለኛ መልስ ኤ ይሆናል። 9ኛ 3 students carried out different experiment in exhaled air as indicated below. Student 1 used cold glass and the blue cobalt chloride pepper. Student 2 uses ice cubes. Student 3 uses tube containing lime solution and a straw. Based on 3 setup of their preparation, which student plan to demonstrate the presence of water vapor in the carbon dioxide respectively? A student 2 and 3, B student A and 2,
student 1 and student 2, C student 2 and student 1 respectively ነው ያለን። ያው D student 1 and 3። ጥያቄዎችን ምንድነው? ሶስት ተማሪዎች student 1 to 3 አሉ። ወደ ውጭ ኤክሴልድ የሆነ ኤር ወደ ውጭ የሚወጣውን አየር አሁን በተዘረዘረው መልኩ ስቱደንት የተለያዩ ሙከራዎችን ያደርጋል። የመጀመሪያው ስቱደንት 1 ቀዝቃዛ ብርጭቆ እና ብሉ ኮባልት ሰማያዊ ኮባልት ክሎራይድን ወረቀት ተጠቅሟል። ስቱደንት 2 ደግሞ የዩዝስ አይስ ኪዩብ የበረዶ ኪዩቦችን ተጠቅሟል። ስቱደንት 3 ደግሞ ላይም ሶሉሽን ወይም ላይም ሶሉሽኖችን የያዘ እንደ ስትሮ ማለት ቱቦ ስትሮ ጁስ ላይ ምናምን የምታውቁ ስትሮ ማለት ነው። ያን ይጠቀማል። በዚህ መሰረት የወተር ቫፐር የውሃትነት እና የካርቦን ዳይኦክሳይድ መኖርን ሪስፔክቲቭሊ ለማሳየት የትኞቹ ተማሪዎች ያን ሊያሳዩ የሚችሉ ዲሞንስትሬት ሊያደርጉ የሚችሉ የትኞቹ ተማሪዎች ናቸው ነው የሚለው። የትኞቹ ነው የሚሆኑት? ከነዚህ ውስጥ obviously ለኮባልት ክሎራይድ የኮባልት ክሎራይድ ስቱደንት 1 ኮባልት ክሎራይድ ወረቀት ውሃውን ሲነካው ቀለሙ ከብሉ ወደ ፒንክ ወይም ከሰማያዊ ወደ ሮዝ አይነት ከለር ይቀየራል። ያ ደግሞ የውሃውን የወተር ቫፐር የውሃውን ትንነት መትነን ማለት ነው። የውሃውን ትነት ዲሞንስትሬት ወይም ያረጋግጥልናል ማለት ነው። ሁለተኛው ሪስፔክቲቭሊ አንደኛው የወተር ቫፐር ነው። ሁለተኛው ካርቦን ዳይኦክሳይድ መኖሩን ደግሞ የሚገልጽልን ካርቦን ዳይኦክሳይድ መኖሩን የሚገልጽልን የላይም ወተር ነው። ላይም ወተር ላይ ካርቦን ዳይኦክሳይድ ሲገባበት ቀለሙ ከሚልኪ ከለር ወደ እንትኑ ቀለሙ የሆነ ካርቦን ዳይኦክሳይድ ሲገባበት ወደ ሚልኪ ከለር ይቀየራል። ያ ደግሞ ምንድነው ዲሞንስትሬት የሚያደርግልን ካርቦን ዳይኦክሳይድ መኖሩን ይገልጽልናል ማለት ነው። ስቱደንት 3 ስቱደንት 1 እና ስቱደንት ስለዚህ ዲ ነው የሚሆነው ማለት ነው። ዲ ነው። ይሄን አሁን ለምሳሌ የካርቦን ዳይኦክሳይዱን በራሳችሁም ወይም በላቦራቶሪ ምናምን ላይም ወተር ላይ ወደ ሚልኪ እንዴት እንደሚቀየር ስትሮ በመጠቀም ሚልኪ ወተር ላይ ባለ ቲዩብ ውስጥ በስትሮ ትንፋሻችንን ስንነፋ እዛ ሚልኪ ወተር ውስጥ ላይም ወተሩ ወደ ሚልኪ ከለር ይቀየራል። ያን ኤክስፐሪመንት ማድረግ ትችላላችሁ ወይም ዩቲዩብ ላይ ገብታችሁ የተለያዩ ቪዲዮዎችን መመልከት ትችላላችሁ ቼክ ለማድረግ ከፈለጋችሁ ማለት ነው። ትክክለኛ መልስ የሚሆነው 1 እና 3 ነው ማለት ነው። Consider number 10, which number 10, consider the following structure of human hair in the above in ከዲያግራሙ ነው ጥያቄው። which part is used for forcing oxygenated blood out of the heart and around the body? I think ይሄ ቀጥታ ዲፊኒሽን እንትኑን ምስልን ባትመለከቱ ዲፊኒሽኑን ማወቅ ፈንክሽናቸውን የሀርት ላይ ያሉ ፓርቶችን ቦዲ ፓርቶቻችን በተለይም ልባችን ላይ ሌፍት ቬንትሪክል ራይት ቬንትሪክል ምናምን ምንድነው ስራዎቻቸው ምናምን አorta ምናምን እነዚህን ካወቃችሁ ያው ምስሉን አንዳንዴ የምስል ጥያቄም ይኖራል። ግን እዚህ ጋር ፓርቱን ነው አሁን ምስሉ የትኛው ፓርት ነው ቀጥታ ይሄ እንትን ነው ምናምን ሳይል ያንን እንድትለዩ ነው። አንድም በሁለት ጎል ነው የተፈለገው ፓርቶችን በደንብ ማየት መለየት እና ስማቸውን ማወቅ እና ፈንክሽናቸውን ማወቅ ነው። ለዛ ነው በምስል የጠየቀው። ማን ነው which part is used for forcing oxygenated blood out of the heart and around the body? ማን ነው የሰው ልጅ የልብ ፓርት ይሄ ምስሉ ላይ የምትመለከቱት ማለት ነው። ኦክሲጂኔትድ የሆነ ማለት ኦክሲጂን ያለው ወይም በኦክሲጂን
የተሞላውን ደም ከልባችን ፕሬሸር በማድረግ በመግፋት ወደ መላው ሰውነታችን ክፍል የሚያሰራጨው የትኛው ክፍል ነው? የትኛው የልባችን ፓርት ነው? ነው ሌፍት ቬንትሪክል ነው አይደለም? ሌፍት ቬንትሪክል ደግሞ እዚህ ጋር ሲ ላይ ይሄኛው ፓርት ማለት ነው። ሌፍት ቬንትሪክል ነው የሚሆነው። ሌፍት ቬንትሪክል በጣም ቲከስት እና ቻምበር ቲከስት ቻምበር ነው ማለትም ቲከስት ቻምበር ነው። ይሄ ወፍራም የሆነ ቻምበር ነው። በዋነኛነት ኦክሲጅኔትድ የሆነውን ደም በሃይ ፕሬሸር በጣም በቂ ፕሬሸር ስላለው በአኦርታ አማካኝነት ወደ አጠቃላይ የሰውነታችን ክፍል የኦክሲጅኔትድ የሆነውን ደም በከፍተኛ ሁኔታ ደግሞ ሁሉ የሰውነታችን ኢንተር ሰውነታችን ፓርት ላይ የሚያሰራጭልን ፓርት ነው ሌፍት ቬንትሪክል። ትክክለኛ መልስ የሚሆነው ማን ነው? ሲ ነው የሚሆነው። If your body cannot make enough red blood cell, which one of the following mineral rich foods can correct this problem? Iron rich food, B calcium rich food, C iodine rich food, D sodium rich food. የቀይ ደም ሴላችን ምርት ጋር የተያያዘ ጥያቄ ነው። ምንድነው? ምንጊዜም የቀይ ደም ሴል ሲሆን ቀላል ጥያቄ ነው። አይረን ሪች ፉዶች ናቸው። አይረን በደማችን ውስጥ የሚገኘው ሂሞግሎቢን የተባለው ፕሮቲን ዋናው ቤዚክ እንትኑ አይረን ነው። ሄሞግሎቢኖች ደግሞ ኦክሲጅንን ወደ ሰውነታችን ክፍል የሚያጓጉዘውን የደም ሴል ፓርት ናቸው። እነዚህ አይረኖች የነሱ ሜቢ ዲፊሸንሲ ከተከሰተ እንደ በሽታ የአይረን እጥረት ከተከሰተ በሰውነታችን በቂ የደም ሴል ማምረት ስለማይችል የደም ማነስ ወይም አኒሚያ በሽታ እንጋለጣለን። ስለዚህ the correct answer ሄሞግሎቢን መመረት ምክንያት የሚሆነው የአይረን ሪች ፉድ ነው ማለት ነው። 12 a biology teacher provided a common names of 3 organisms, human being, dog, and housefly, to his students to write the correct scientific name of each organism. In which of the following ways should the students write the correct scientific names respectively? ነው የሚለን የክላሲፊኬሽን ጥያቄ ነው። እችን ጥያቄ ኮሜንት ላይ እናንተ 12 ጥያቄ ኮሜንት ላይ የምትሳተፏት ይሆናል ማለት ነው። ትክክለኛው መልስ ኮሜንት ትንሽ እኔ ክሉ ወይም ፍንጭ ሰጣችኋለሁ። ምንጊዜም ይሄ የባይኖሚያል ኖሜንክሌቸር ሮሎችን ማስታወሳት የጂነስ እንዴት መጠቀም እና ስፒሾች እንዴት ነው የሚቀመጡ። ለምሳሌ ጂነሶች ወይም ምንድነው የመጀመሪያው ስም ጂነስ አይደለም፣ ምንጊዜም እሱ በካፒታል ነው የሚጀምረው። ቀጥሎ ደግሞ ስፒሺሶች የሁለተኛ እንትናቸው በሎወር ኬዝ የተጻፈው እነሱን ሩሎች እንዳሳሱ። የጂነስ ሲሆን ካፒታል፣ ስፒሺሶች ሲሆን ደግሞ ሎወር ኬዝ ነው የሚሆነው። ስለዚህ በትክክለኛ አቀማመጥ የተቀመጠው የትኛው ነው ከዚህ ምርጫ የሚለውን ኮሜንት ላይ ትመልሳለች። 13 አይደንቲፋይ። ስለዚህ 12 ጥያቄ እናንተ ኮሜንት የምትሳተፉበት ጥያቄ ይሆናል ማለት ነው። 13 አይደንቲፋይ the typical examples for division, gymnosperm and angiosperm respectively. A mosses and the furnace, B liverworts and the palm trees, C grass and A mosses and the furnace, B liverworts and the palm trees, C grass and the legumes, D juniper and the rose. Identify typical examples of division, gymnosperm and angiosperm respectively. የጂምኖስፐርም እና የአንጂኦስፐርም ንጽጽር ነው። ትክክለኛ መልስ ጁኒፐር ኤንድ ሮዝ ነው።
ምክንያቱም ጁኒፐር የጂምኖስፐርም እንደ ጁኒፐር ምንድን ነው በአማርኛ ጽድ መሰለኝ ጽድ እነሱ እንትን ናቸው ይሄ ኔክድ የሆነ ሲድ አላቸው ወይም ያልተሸፈነ አይነት እንትን ነው ያላቸው። እነዛ ደግሞ አንጂኦስፐርሞች ደግሞ እንደ የሮዝ አበባ ጽጌረዳ አበባ ማለት ነው። እነሱ የፍላወሪንግ ፕላንት ናቸው። አበባ የሚያወጡ ፍሪ እንትን የሚሉ የተሸፈኑ እጽዋቶች ናቸው። ሮዝ ቤስት ኤግዛምፕል ጁኒፐር እንደ ሮዝ ለንጽጽር ጂምኖስፐርም እና አንጂኦስፐርም ቀላል ጥያቄ ነው ልዩነታቸውን ካወቃችሁ ማለት ነው። 14 a student made a collection of plants having flowers and seeds from his locality and compared their embryo leaves and stems using hand lens. He found that all his collections contain a single seed leaf embryo, long and thin with parallel veins of leaves, and the stem contains scattered vascular bundles, which option contain plants that can be categorized under his collection. ተማሪዎች ቪዲዮ እየረዘመ ስለሆነ ፈጠን ለማለት ሞክራለሁ። egg grasses, orchids, taphs, roses. Grass, orchids, tape, beans. C. Grass, sunflowers, tape, and maize. D. Grass, orchids, tape, and maize. ተማሪዎች ምንድነው አንድ ተማሪ ከአካባቢው ካለ የአበባ እና ፍላወር እና ሲድ ዘር ያላቸውን እጽዋትን ኮሌክት ያደርጋል ይሰበስብና የእነርሱን ኤምብሪዮ ቅጠሎቻቸውን እና ሃንድ ሌንስ በግንዶችን ግንዶቻቸውን ምናምን በሃንድ ሌንስ ኮምፔር ያደርጋል። በዛ ውስጥ ያሉ የእጽዋት ቤቶችን ያረጋግጣሉ ነው። ይሄ ሞኖኮት ዳይኮት ምናምን ጥያቄ ነው። ግራስ፣ ኦርኪድስ፣ ቴፕ ኤንድ ሜዝ ዲ ነው የሚሆነው ማለት ነው። እነዚህ ግራሶች ሞኖኮት የምንላቸው ዋና ፊቸራቸው ወይም መለያ ባህሪያቸው ሲንግል ኮትሊደን ነው ያላቸው። አንድ የዘር ኮትሊደን ወይም የዘር ቅጠል የሚባል ነው ያላቸው። ፓራላል ቬኖች አሏቸው። ስካተር ቫስኩላር በንድል አላቸው። እነዚህ እነሱ ስለዚህ እነዚህ ግራስ፣ ሳር፣ ኦርኪድ፣ ቴፍ እና በቆሎ በዚህ ፓርቶች የሚመደቡ ናቸው። 15 consider the following diagram of a pyramid of biomass. Which one of the following statement is correct about the above pyramid of biomass? A. The whole organism. First, trophic level is eaten by the organism above. B. When organism in stage 2 eat the producers. Most of the producers materials are turned into new secondary consumers. C. Much of the biomass from stage 2 is used by stage 3 to release energy for living. D. At each stage of trophic level, the amount of biomass which is passed on support a large amount of organism in the stage above. ይለናል። ምንድነው ጥያቄው? የባዮማስ ፒራሚድ አለ። በኢኮሲስተም ውስጥ ወይም በስነ ምህዳር ውስጥ የትሮፒክ ሌቭል ወደ ቀጣዩ በሚተላለፍ ጊዜ የኤነርጂው ወይ ባዮማስ መጠን ዲፍረንሺየት ያደርጋል። እሱን ነው ያው which of the following statement correct ትክክለኛ ከነዚህ ውስጥ በዚህ መሰረት ትክክለኛ ሊሆን የሚችለው ምንድነው? ሲ ነው አይደል? much of the biomass from stage 2 ምክንያቱም እንትኑ በጨመረ ቁጥር stage 2 is used by stage 3 to release energy for living። በኢኮሲስተም ቅድም እንዳልኳችሁ በስነ ምህዳር ውስጥ በትሮፒክ ሌቨል ወደ ቀጣዩ ከፍ በሚል ወይም
በሚያልፍበት ጊዜ የኤነርጂ ወይም ባዮማስ መጠን 10% ብቻ ነው የሚሆነው። ሌላው 90% የሚሆነው ለሌሎች ለላይፍ ላይ ኢምፖርታንት ለሆኑ ለምሳሌ እንደ ሪስፓይሬሽን ሊሆን ይችላል፣ ሙቭመንት ምናምን ለነሱ ወይም በሌላ መልኩ በሙቀት መልኩ የሚጠፉ ናቸው። 10%ዎቹ ብቻ ናቸው የሚተላለፉ። ስለዚህ much of the biomass stage 2 is used by stage 3 to release energy። እዚህ ትክክለኛ መልስ ይሆናል ማለት ነው። 16 this item is based on the following diagram of simple food chain with grasshoppers, rodents, leopards. What will happen? The number of rodents significantly decrease. There will be an increase in the number of leopards. B, fewer grasshoppers in the chain. C, no change in the number of leopard. D, an increase in the number of grasshoppers. So ትክክለኛ መልስ what will happen? The number of rodents significantly decrease. There will be if the number of rodents የሮደንት ይሄ ሮደንት ምንድን ናቸው? ይሄ አይጥ አይነት እንትኖች ናቸው። እነሱ በዋነኛነት ግራስሆፐር ምናምን የሚመገቡት እነሱ ደግሞ የአይጦች ቁጥር ወይም የሮደንት ቁጥራቸው በሚቀንስ ጊዜ እነዚህ ግራስሆፐሮች የሚበላቸው ስለማይኖር የእነሱ ቁጥር በከፍተኛ ሁኔታ ይጨምራል። ኦብቪየስሊ ይሄ በፉድ ዌብ ላይ ማለት ነው፣ ምግብ ሰንሰለት ውስጥ ማለት ነው። ስለዚህ እነሱ ቁጥር ሲቀንስ የሮደንቶች ቁጥር በሚቀንስ ጊዜ በእነሱ ስለሚበሉ ግራስሆፐሮች የእነሱ ቁጥር ይጨምራል፣ ፖፑሌሽናቸው ይጨምራል። በሌላ በኩል ደግሞ እነዚህን ሮደንቶች የሚመገቡ እንደ የእነሱ ሊዮፓርዶች እዚህ ጋር የተጠቀሰው ለምሳሌ ሊዮፓርድ ነው አይደለ? እነሱ የሚመገበው የነብሮች ወይም ሊዮፓርድ የእነሱ እጥረት ሊከሰት ይችላል፣ ቁጥራቸው ሊቀንስ ይችላል። ምክንያቱም የሚመገቡት የሚያድኗቸው ነገሮች ቁጥር ስለሚቀንስ። ትክክለኛ መልስ an increase in the number of grasshopper ምን የሚሆን if the number of rodents significantly በሚቀንስ ጊዜ እነዚህ መበላታቸው ስለሚቀንስ ቁጥራቸው ይጨምራል ማለት ነው። ትክክለኛ which of the following is not a key process involved in carbon cycle? A, evaporation. B, cellular respiration. C, photosynthesis. D, decomposition. Which of the following not a process involved the carbon cycle የሚያካትተው? በትክክለኛ መልስ የሚሆነው ኤ ነው፣ ኢቫፖሬሽን። ቢኮዝ ኢቫፖሬሽን የወተር ሳይክል ወይም ኪ ፓርት ኦፍ ወተር ሳይክል ነው። ኪ ፓርት ኦፍ ወተር ሳይክል ነው እንጂ የካርበን ሳይክል አይደለም። ካርበን ሳይክል እና ፎቶሲንተሲስ፣ ሪስፓይሬሽን፣ ዲኮምፖዚሽን፣ ኮምበስሽን ምናምን ነው የሚካተቱት። ስለዚህ ኖት ኪ ፕሮሰስ ውስጥ የሌለው ኢቫፖሬሽን ይሆናል ማለት ነው። 18 which of the following is correct about mitosis? It is a division of asomatic cells to make daughter cell with half chromosome. B, sex cells to make identical daughter cells with doubled chromosome. C, somatic cells to make identical daughter cells. D, sex cells to make different daughter cells. mitosis which of the following correct about ስለ mitosis ትክክለኛ የሆነው የትኛው ነው የሚለን? ስለዚህ ትክክለኛ መልስ የሚሆነው ማለት ነው ሲ ነው አይደለ? ሲ ነው የሚሆነው። because somatic ሴሎች to make identical daughter ሴሎችን እንትን ለማለት ማይቶሲስ ላይ ሶማቲክ ወይም ሶማቲክ ማለት ቦዲ ሴሎች ማለት
ፕሮዲስ የሚያደርጉት ሁለት ጄኔቲካሊ አይደንቲካል የሆኑ ዶተር ሴሎች እነሱም በዋነኛነት ለተለያዩ ለግሮዝ፣ ለሪፔር፣ ለእድገት፣ ለሰውነታችን እንዲጠቀም የሚወሰስ ደግሞ ፕሮሰስ ዲፍረንት ሴክስ ሴሎች with half the chromosomes ይህን በደንብ መለየት ይጠበቃል። የሚወሰስ ሲሆን የሴክስ ሴሎች የሚሆኑ ግማሽ ክሮሞዞሞች ያላቸው ሴሎች ነው የሚፈጠሩት፣ ሀፍ ነው የሚፈጠረው። በሶማቲክ ሴል ደግሞ በዛ ዲቪዥን ጊዜ በዋናነት ፐርፐዝሊ ሶማቲክ ሴሎች ነው ለእድገት ሰውነታችንን ለመጠገን ምናምን አይደንቲካል ሴሎች የሚፈጠሩበት ሂደት ነው። ይህም ዋን ኦፍ ኮመን ፈተና ላይ ከሚወጡ ጥያቄዎች ናቸው። የሚወሰስ የማይተወሰስ ዲፊኒሽናቸውን በደንብ እና ሴል ዲቪዥናቸው ምን አይነት መሆኑን ማወቅ ያስፈልጋል። 19 which of the following features is common for mitosis and meiosis? They both involve a replication of DNA in the formation of daughter cells, B production of daughter cells identical to the parent cell, C formation of cells with the same chromosome number as parent cell, D spermatogenesis and the oogenesis process in male and the female. እነዚህ ፌዞችን ቅድም ጥያቄ ላይ እንዳስራሱ ይሄ ኢንተርፌዝ፣ ፕሮፔዝ እነሱም አይቀሩ ናቸው። አሁን ቅድም ዲፊኒሽኑ ላይ ያነሳ እንጂ ኢንተርፌዝ ላይ አሉ አይደለ? የስቴጅስ ኦፍ ማይቶሲስ እሱንም በደንብ ፕሮፔዝ፣ ሜታፌዝ፣ አናፌዝ፣ ቴሎፌዝ ምናምን ሳይቶኪንሲስ ምናምን እነሱም ፈተና ላይ አይቀርም። እነሱንም ስቴጆቻቸውንም ምን አይነት በየስቴጆቹ ምን አይነት ነገሮች ሴል ዲቪዥን ላይ እንደሚከናወኑ መርሳት የለባቸው። እዚህም ጋር አሁንም የማዮሲስ እና ማይቶሲስ ጥያቄ ነው። በሚቶሲስ እና በሚዮሲስ መካከል ያለው ኮመን ፊቸር ምንድን ነው? ሪፕሊኬሽን ኦፍ ዲኤንኤ ኤንድ ፎርሜሽን ኦፍ ዳተር ሴል ይሄ ነው ማለት ነው። ሁለቱም የሴል ዲቪዥን ከመጀመራቸው በፊት የመጀመሪያው ኢንተርፌዝ ወቅት ላይ የዲኤንኤ ሪፕሊኬሽን ይከናወናል። ያም ሴሎች የሚፈጠሩ አዳዲስ ሴሎች የዘር እንትናቸው ዲኤንኤያቸው እንዲዘጋጅ የሚያደርገው ነገር ነው። ሪፕሊኬሽን ኦፍ ዲኤንኤ ሁለቱም ኮመን ነው ማለት ነው። ይሄ ትክክለኛ መልስ ነው። which tissue of plant leaves are involved in waterproofing, major photosynthetic and a major gas exchange activity respectively? Guard cells, palisade, mesosphere and the epidermis. B. Guard cells, palisade, mesosphere and the spongy mesosphere. C. Waxy cuticle, palisade, mesosphere and the spongy mesosphere. D. Waxy cuticle, palisade, mesosphere and the epidermis. ሀያኛ ጥያቄ ምንድነው? ጥያቄ የሚለን which tissue of plant leaves are የፕላንት ሊቮች are tissue parts ማለት ነው። which tissue of plant leaves are involved በwaterproofing, major photosynthetic እና major gas exchange respectively በቅደም ተከተል የሚለው የውሃ waterproofing የሚከላከለው የውጭ ሽፋን ፓርቱ የዋክሲ ከቲክል ነው። ዋክሲ ከቲክል ነው። ስለዚህ ሲ ኦር ዲ። ቀጥሎ ምንድነው? ፎቶሲንቴቲክ ፓራሳይት መሰፕል ነው የሚሆነው ብዙ የክሎሮፕላስት እንትን ላይ ስለያዘ በውስጡ ክሎሮፕላስትን ስለያዘ ለፎቶሲንቴቲክ ዋናው ቦታው የፓራሳይት ሜሶስፒየር ነው። ቀጥሎ ደግሞ ጋዝ ኤክስቼንጅ ነው የተጠየቀው። ጋዝ ኤክስቼንጅ አክቲቪቲ ጋዝ ኤክስቼንጅ እንትን የሚሆነው በስፖንጂ ዲ ነው የሚሆነው። ሲ ነው የሚሆነው ማለት
ዋክሲ ከቲካል የውሃን አይባክም ወይ ወተር ፕሩፍ የሚከላከል ነው። ወተር ፕሩፊንግ ፓራሳይት ሜሶፕሪል ደግሞ ክሎሮፕላስትን ስለያዘ ለፎቶሲንተሲስ የሚከናወንበት ቦታ ነው። ስፖንጂ ሜሶፕሪል ደግሞ ይሄ እንትን ክፍት ቦታዎች ስላሉት ለጋዝ ኤክስቼንጅ ሞር እንትን እንዲሆን አስችሎታል ማለት ነው። ስለዚህ ትክክለኛ መልስ ሲ ይሆናል። ተማሪዎች ቪዲዮ ስለሚረዝም በቀጣይ ከ20 ጀምሮ ያሉትን በሌሎች ፓርቶች የምንመለከት ይሆናል። ጥያቄ አስተያየት ካላችሁ ኮሜንት ኢንሳይቴሽን ካላችሁ ኮሜንት ላይ መጻፍ እንዳትረሱ። ቪዲዮን ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ። እስከ ኤግዛማችሁ ድረስ እንደዚህ በተቻለ መጠን ቪዲዮ እየሰራሁላችሁ አብረን የምንቆይ ነው የሚሆነው። ኔክስት በሌላ ቪዲዮ እንገናኛለን። ፒዲኤፉን ቴሌግራም ላይ ቅድም እንዳልኳችሁ ቴሌግራም ላይ ታገኛላችሁ፣ ኮሜንት ላይ ባለው የቴሌግራም ሴክሽን። ኔክስት በሌላ ቪዲዮ እንገናኛለን። ባይ